ሰላም ውድ አማራውያን እንደምን አላችሁ? ተመልካቾች እንግዲህ ከሰሞኑ በጣም ወሳኝ የሚባሉ መረጃዎች ከብልጽግናው አገዛዝ ወጥተዋል። እንግዲህ ከውስጥ አዋቂ በጣም ወሳኝ የሚባል መረጃ፣ ታማኝ የሆነ መረጃ ይዤ መጥቻለሁ። ምናልባት ይሄ መረጃ ለፋኖች ወንድሞቻችን እህቶቻችን እንዲሁም ደግሞ ለመላው የአማራ ወጣቶች ሊጠቅም ይችላል ብዬ ስላሰብኩኝ ይሄ መረጃ በጣም ጠቃሚ ስለሆነ እባካችሁ በደንብ አዳምጡና ላልሰሙት ሰዎችም ሼር በማድረግ ተባበሩ። ምክንያቱም አማራው ላይ ያነጣጠረ የሴራ ስብሰባ ስለነበረ ማለት ነው፣ መስማት ስላለባችሁ ነው። በቅድሚያ ማስቀድመው በዚህ ሳምንት 14 ተሳቢ ፈንጂ የጫነ መኪና ከጅቡቲ ወደ አዲስ አበባ በመከላከያ ታጅቦ ገብቷል። ይህም በፎቶ የታገዘ ማስረጃ አለ። ለኦሮሚያ ክልላዊ መንግስትና ለፌዴራል መንግስት ገቢ ተደርጓል ማለት ነው። ይሄ ፈንጂ ማለት ነው 14 ተሳቢ መኪና ሙሉ ፈንጂ የጫነ ማለት ነው። ሌላው በዚህ ሳምንት የኢንተለጀንስ ደህንነት ስብሰባ ተደርጓል። ስብሰባው 5 ሰዓት የፈጀ ሲሆን አጀንዳው ፋኖ ነበረ። በዚህ ዙሪያ የአማራ ተወላጆች በከፍተኛ ሁኔታ ክትትል እንዲደረግባቸውና አጠራጣሪ ነገር ካለ ያለምንም ቅድመ ሁኔታ በቁጥጥር ስር እንዲውሉ ትዕዛዝ ወርዷል። ከፍተኛ ቁጥጥር የሚደረግባቸው ቦታዎች በስተመጨረሻ ነግራቸዋለሁ። ሌላው በጣም ወሳኙ ደግሞ የአማራ ሆቴሎች፣ ጸጉር ቤቶች፣ ኬክ ቤቶች፣ አልጋ ቤቶች፣ ምሽት መዝናኛዎች የኢንተለጀንስ ወይም የስለላ ስራ እንዲሰራባቸው ምደባ ተሰጥቷል። በአማራ ክልል የሚገኙ እነዚህ ቦታዎች ማለት ነው። ሰዎችን ለመገመት በሚያሳስት መንገድ ማለት ነው በደንብ ሰልጥነው ሰላዮች ተመድበዋል ማለት ነው። በአማራ ክልል በተለያዩ ቀጠናዎች መደበኛ የክትትል ሰዎች ከዚህ በፊት በህብረተሰቡ የሚታወቁ እንዳሉ ሆኖ ሌሎች ተጨማሪ አዳዲስ ሰላዮችም ተጨምረው በተለያየ ዘዴ እንዳይታወቁ አሳሳች በሆነ መንገድ ሰልጥነው ተመድበዋል። ለምሳሌ የቲክቶክ ሚዲያ ፈጣሪ መስለው ወይም ደግሞ ይሄ ኮንተንት ክሪኤተር መስለው ማለት ነው፣ የቀን ስራ አገናኝ መስለው፣ ካሜራማን መስለው፣ የቀን ሰራተኛ መስለው፣ ሊስትሮ መስለው በየመስሪያ ቤቱ የቴሌቪዥን፣ የስቶቭ፣ የምጣድ እንዲሁም ደግሞ የሌሎች ነገሮች ጥገና ሰሪዎች መስለው እንዲሁም ደግሞ የጤና ባለሙያዎች መስለው ዘበኞች፣ ልብስ ሰፊዎች፣ የራይድ ሾፌሮች እንደዚህ ሁሉ መስለው በተለያየ በማይገመት መልኩ ማለት ነው የተለያዩ የስለላ መሳሪያዎች ይዘው ለ20 ቀን ከፍተኛ ስልጠና በመውሰድ ነው ማለት ነው ወደ ስራ የገቡት። አማራው እንዳይጠረጥራቸው ደግሞ የተጠቀሙት አብዛኞቹ ሰላዮች ሴት ናቸው። የአማራ ተወላጆችም ከአማራ ተወላጅ ውጭም የሆኑ ሰላዮች ናቸው የተመደቡት ማለት ነው። ስለዚህ ከፍተኛ ጥንቃቄ ያስፈልጋል። ሌላው ሶሻል ሚዲያ እንደ ቲክቶክ፣ ዋትሳፕ፣ ቴሌግራም ላይ ያሉ ማለት ነው ሌሎችም ሚዲያዎች ላይ ያሉ ለፋኖ ድጋፍ የሚሰጡትን አማራዎች በላይቭ ፕሮፋይል ላይ እንዲሁም ደግሞ በሌሎች መንገዶች በመግባት ፎቶቸውን በመለየት ያሉበትን ቦታ በተለይ ደግሞ አዲስ አበባ አካባቢ ማለት ነው በመለየት በቁጥጥር ስር ለማድረግ የተቋቋመ የዩኒቨርሲቲ ተማሪዎች፣ የኮምፒውተር ባለሙያዎች እንዲሁም ደግሞ ሌሎች በያሉበት በቅርቡ ስልጠና ጨርሰው ወደ ስራ ይገባሉ ተብሏል። በሁሉም የአማራ ክልል ቀጠናዎችም ስራ ይጀምራል። ከፍተኛ በጀትም ተመድቧል ለዚህ ማለት ነው። ሌላው ሚስጥራዊ የደህንነት ስብሰባ ማለትም በመከላከያ፣ ፌዴራል ፖሊስ፣ አዲስ አበባ ብሔራዊ ደህንነት፣ የኦሮሚያ ክልል ኢንተለጀንስ አጠቃላይ መረጃ ሪፖርት መሰረት ማለት ነው ከ5000 በላይ የፋኖ 350 በላይ የኤርትራ እንዲሁም ደግሞ ከ2500 በላይ የትግራይ ወጣቶችን በቁጥጥር ስር ውለው በዙሪያቸው ማን እንዳሉ ጭምር አሰቃቂ ምርመራ እየተደረገባቸው በአሁኑ ሰዓት ማለት ነው ይገኛል። በምርመራውም አካላቸው የጎደለ፣ የሞቱ፣ የተረሸኑ፣ ደብዛቸው የጠፉ የአማራ ወጣቶች ቁጥራቸው በጣም ብዙ ነው። የምርመራ ቦታዎች ደግሞ ቢሾፍቱ፣ ሞጆ፣ ሆለታ ዙሪያና የወታደራዊ ማሰልጠኛዎች ናቸው። እዚህ ጋር ለማሳየት አሰቃቂ ስለሆኑ በቴሌግራም ማስረጃዎቹን ገብታችሁ ማየት ትችላላችሁ። ይህንን የምርመራ ቡድን የሚመሩት ደግሞ መከላከያ አባሎች፣ የኮምፒውተር ቴክኒካል ባለሙያዎች እንዲሁም ደግሞ ወጣቶችን በገፍ እያጠቁ የሚያናዝዙ የስነ ልቦና ለዚህ ሙያ ተብሎ የተመደቡ የስነ ልቦና ባለሙያዎች አሉ ማለት ነው። ሌላው በጣም ወሳኝ መረጃ በየወረዳ ፖሊስ ጣቢያዎች ከፍተኛ የሆነ ቁጥር ያለው የአማራና የኤርትራ ተወላጆች በቁጥጥር ስር እንዲውሉ ትዕዛዝ ወርዷል። እነዚህ መጠነኛ ምርመራ የሚደረግባቸው ፍርድ ቤቶችና ሌሎች ቦታዎችን ለመጥቀስ ያህል ማለት ነው ለምሳሌ ልደታ ፍርድ ቤት፣ የካ፣ ለሚኩራ፣ ጦር ኃይሎች ቶታል አካባቢ ባሉ ፍርድ ቤቶች በእያንዳንዱ ቀን ከሰኞ እስከ አርብ ድረስ ምን ያህል የአማራ ወጣት እንደሚንገላታና እንደሚሰቃይ በተጨባጭ ገብታችሁ ከ2 ሰዓት ተኩል እስከ 11 ሰዓት ባለው ማለት ነው ገብታችሁ ማየትና መታዘብ ትችላላችሁ።
ማንኛውም ሰው ጋዜጠኞችን ጨምሮ ሌሎችም ሰዎች ገብታችሁ በእነዚህ ቦታዎች ማለት ነው በዚህ በጠቀስኩላችሁ ሰዓት ገብታችሁ መታዘብ ትችላላችሁ። ከዚህም በተጨማሪ አማራዎች በከፍተኛ ሁኔታ ክትትል የሚደረግባቸው ቦታዎች ዘነበ ወርቅ፣ አውቶቡስ ተራ፣ ጀሞ 2 እና 3፣ አየር ጤና፣ ሀና ማርያም አካባቢ፣ ፍየል ቤት፣ ቤተል አካባቢ፣ ሰንዳፋ፣ ቦሌ፣ የካባዶ፣ ሳሪስ፣ ቃሊቲ፣ ኮልፌና ሌሎች ያልተጠቀሱ ቦታዎች ሲሆኑ ክትትሉም ደግሞ ከሀብታም እስከ የቀን ሰራተኛ ከመንግስት ሰራተኛ እስከ ነዋሪ ያጠቃልላል ማለት ነው። በሙሉ በተለያየ ስራ ውስጥ የሚገኝ አማራ ማለት ነው ከላይ በጠቀስኩላችሁ ክፍለ ከተማዎች እንዲሁም ደግሞ የተለያዩ ቦታዎች ማለት ነው በደህንነት ሰዎች በብልጽግና የደህንነት ሰዎች ክትትል እየተደረገባቸው እንደሆነ ሊያቅ ይገባል። አስፈላጊውንም ጥንቃቄ ሊያደርግ ይገባል ማለት ነው። የሚመራውም ደግሞ በከፍተኛ አመራሮችና ሚስጥራዊ በሆነ ልዩ ስልጠና ነው። እነዚህ የምሰጣችሁ መረጃዎች በነገራችን ላይ በጥንቃቄ ከበርካታ ሰዎች ለረጅም ጊዜ የተሰበሰቡና በሰነድ ማስረጃ የታገዙ ናቸው። ለዚህ ነው ልብ ብለው ሁሉም አማራ ሊያዳምጠኝ ይገባል ያልኩት። የዶክመንት መረጃ አለኝ፣ ግን ቢወጣ አደጋ ስለሚያመጣና ተጋላጭነቱን ለመለየት ቀላል ስለሆነ ጠቅለል አድርጌ ልነግራችሁ ተገድጃለሁ። በተለይ የአማራ ተወላጆች በዙሪያችሁ ያሉ ሰዎችን ጓደኞችን፣ የስራ ባልደረቦችና ሌሎች ሰዎችን ማለት ነው በንቃት በመከታተል ራሳችሁን እንድትጠብቁ፣ በወቅታዊ ሁኔታ ደግሞ ምንም አይነት መረጃ ራሳችሁን አጋልጣችሁ ከማውራትና ከመስጠትም እንድትቆጠቡ፣ መረጃ ካላችሁ ደግሞ ራሳችሁን ደብቃችሁ ማንነታችሁን በማያሳውቅ መንገድ እንድታደርጉት ላሳስባችሁ እወዳለሁ። ማንንም ሰው እንዳታምኑ አማራዎች። በአሁኑ ሰዓት በጣም አስቸጋሪ ሁኔታ ስለሆነ ተጠንቅቃችሁ ይሄንን ነገር ማድረግ ያለባችሁ ማለት ነው። እንግዲህ ይህን ሴራ አውቃችሁ ተመልካቾቼ አስፈላጊውን ጥንቃቄ በተለይ አማራዎች ባካችሁ አስፈላጊውን ጥንቃቄ አድርጉ። ይሄንን መረጃ ለሁሉም አማራ አዳርሱ፣ ለፋኖች አዳርሱ፣ ላልሰሙ ሰዎች ሁሉ አዳርሱ። ምክንያቱም ተጨባጭ የሆነ መረጃ ስለሆነ ይጠቅማችኋል ብዬ አስባለሁኝ። ድል ለተጨቆነው ሰፊው የአማራ ህዝብ፣ ድል ለአማራ ፋኖ ብሔራዊ ንቅናቄ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። አመሰግናለሁ። ቻቾቼ የአማራ ፋኖ ብሔራዊ ንቅናቄንና የአሜሪካ መንግስትን የሚመለከት ጉዳይ ማለት ነው። አሜሪካ በኢትዮጵያ የሽግግር መንግስት አስፈላጊ እንደሆነና ስለ ፋኖ የሽብር መዝገብ በተመለከተ ግልጽ የሆነ አቋሟን አሳውቃለች። እንግዲህ ከሰሞኑ ሁላችሁም እንደሰማችሁት በሶስተኛ ደረጃ የሽብር መዝገብ የተካተተ የፋኖ ኃይል አለ በሚል በሰፊው ሲወራ ለነበረው ጉዳይ አማራ ፋኖ ብሔራዊ ንቅናቄ በግልጽ በደብዳቤ በተወካዮቹ ጉዳዩ ጥርት ያለ አገላለጥ እንዲኖር ሲል የአሜሪካን መንግስት መጠየቁ ይታወሳል። በመሆኑም የአሜሪካ መንግስት ትናንት በተደረገ ሰፊ ውይይት ማለት ነው በሰሜኑ ጦርነት ጊዜ የአማራን ህዝብ ከመንግስትና ከህወሓት የሚሰነዘርበትን ጥቃት በመከላከል በኋላም የኢትዮጵያ መንግስት እንደሚፈልገው ማድረግ ሳይችል ሲቀር ጦርነት የከፈተበትን የአማራን ህዝብ ጠበቃና አለኝታ ሆኖ እየጠበቀ ያለው ፋኖ ወይም ደግሞ የአማራ ፋኖ ብሔራዊ ንቅናቄን የሽብርተኝነት ጉዳዩ ፈጽሞ የማይመለከተው መሆኑን የአሜሪካ መንግስት ባለስልጣናት አረጋግጠዋል። በመሆኑም አሁን ላይ የአፍሪካ ቀንድ አሳሳቢ የጦርነት ሁነቶች በተለይም በኢትዮጵያ አብዛኛው አካባቢ ማለትም በአማራ፣ በኦሮሚያ፣ በጋምቤላ፣ በትግራይ፣ በቤኒሻንጉል ጉሙዝና በአፋር እንዲሁም ደግሞ ሌሎች ተጨማሪ አካባቢዎች እየተካሄደ ያለውን የትጥቅ ትግል በስልጣን ላይ ያለው ገዢ ኃይል ተፈላጊ አለመሆኑንና ሀገሪቱንና ቀጠናውን ወደማይፈለግ አዘቅት እንደሚያስገባ በመገንዘብ አስቸኳይ የሽግግር መንግስት ምስረታ መደረግ እንዳለበት፣ ለዚህም ደግሞ አስፈላጊውን ጫና እንደሚያሳድሩ የአሜሪካ መንግስት ባለስልጣናት ገልጸዋል ማለት ነው። በስተመጨረሻም አብይ አህመድ በቀጠናው ስላለው ጣልቃ ገብነትና የጦርነት ጨማቂ ስለመሆኑ አሁን ያለውን የጎረቤት ሀገራት ትንኮሳና የታጣቂዎችን ስልጠና ጭምር በተጨባጭ መረጃ አቅርበን የጨቅላ ተግባሩን አጋልጠነዋል። ስለሆነም ፋኖ አሁን ላይ በአንድ ድርጅት ሆኖ የተናበበና የተቀናጀ የሰራዊት አደረጃጀት የሪፎርም ስራና አዲስ የትግል ስትራቴጂ ይዞ በቅርቡ ሁሉን አቀፍ የሆነ የግንባር ትግል ለመጀመር እየተዘጋጀ በመሆኑ መላው አማራውያንና ሀገር ወዳዶች ሁሉ የድሉ ተቋዳሽ ለመሆን እንድትዘጋጁ ጥሪ ቀርቧል። አማራ 4 ኪሎ ወይም ሞት! ድል ለተጨቆነው ሰፊው የአማራ ህዝብ! ድል ለአማራ ፋኖ ብሔራዊ ንቅናቄ!